ለምን አደራችሁ የታሚ ምክንያታዊ ድምጽ ወይም ታሚ ሪዝነብል ቮይስ የተሰኘ ፕሮግራም ነው። በመጀመሪያ አድማጭ ተመልካቾች ይህንን ፕሮግራም ፎሎና ሼር በማድረግ ለብዙሃን ታዳርሱት ዘንድ በአክብሮት ጠይቃለሁ። ለአሁን ይዤላችሁ የመጣሁት ርዕስ የአሜሪካ አምባሳደር ይገደል ወያኔ የሚል ነው። የደንቆሮው ወያኔ የቅዠትና የእብደት ደረጃው ማንም ጤነኛ ሰው ሊረዳውና ሊገምተው ከሚችለው በላይ እጅግ አደገኛ መሆኑን መላው ዓለም እየታዘበ እየዘገበ እየተከታተለው ይገኛል። ከእነዚህ የወያኔ እብደቶች መካከል በኢትዮጵያ የአሜሪካ አምባሳደር የሆነውን ኤርቪን ጆሴ ማሲንጋ እንዲገደል ማለታቸው ነው። ይህንን ጉድ ያጋለጠው ብልጽግና አይደለም፣ የፌዴራል መንግስቱም አይደለም። ይህንን ወንጀል ያጋለጠው ለአሜሪካ ኤምባሲና ለአሜሪካ ውጭ ጉዳይ መስሪያ ቤት ተጨባጭ መረጃውን የሰጠው አሉላ ሰለሞን የተባለው የቀድሞ የወያኔ ደጋፊ ሲሆን ተራ ወሬና ስም ማጥፋት እንዳይመስል በመረጃና በማስረጃ የሚከተለውን ቪዲዮ ተከታትለን እንመለስ። እንደዚህ አሜሪካ መንገድ ላይ የሄደ የሚናገር ልጅ በነገራችን ላይ አሁን ከቪዛ ጋር ምናምን የተያዘው የነዚህ እብዶችም ንግግር ኮምፓይል እየተደረገ ተሰጥቷል። ለስቴት ዲፓርትመንት ለአሜሪካ ኤምባሲም ተሰጥቷል። ማሲንጋም ጭምር መገደል አለበት ያሉበት ንግግር ራሱ አሳልፈን ሰጥተናል። በጣም መጥፎ አደገኛ ንግግር ነው። ዝም ብሎ የሶሻል ሚዲያ እንትን ነው ብለህ ልታልፈው የሚገባ ነገር አይደለም ልንፈልጌ ነው። እንግዲህ በቪዲዮው ላይ እንዳያችሁትና እንደሰማችሁት የአሜሪካ አምባሳደር የሆነው ኤርቪን ማሲንጋ ከደንቆሮው ወያኔ የድድብና የሽፍትነትና የወሮበላነት ተግባር ጋር ስላልተስማማ ስላልተግባባና ስላልተባበረ ወያኔ መገደል አለበት እያለ ይገኛል። በ1960 አንዱ የቪየና ኮንቬንሽን ኦን ዲፕሎማቲክ ሪሌሽን መሰረት ኤምባሲ ከፍተው ዲፕሎማቲክ ግንኙነት የፈጠሩ ሀገሮች ዲፕሎማቶቹ ስራቸውን በተመደቡበት ሀገር ውስጥ ያለ አንዳች ጣልቃ ገብነትና ጫና ማከናወን ይችሉ ዘንድ አንደኛ ዲፕሎማቶቹ ያለ መከሰስ መብት አላቸው። ሁለተኛ ኢንቫዮለብል የሆነ ወይም የማይደፈር የማይገሰስ የማይጣስ በንብረታቸው በቤታቸው በመኖሪያቸው እንዲሁም በኤምባሲዎቻቸው በመኪናዎቻቸው ላይ ያለመፈተሽ ያለመወረስ ያለመታሰር መብት አላቸው። ሶስተኛ ኤምባሲዎች እንዲከፈቱና ዲፕሎማቶችን ወደ ሀገሩ እንዲገቡ የፈቀደ ሀገር መልእክት መላላኪያ እሽጎችን፣ ሰነዶችን፣ ቢሮዎቻቸውን፣ ግቢያቸውን መፈተሽ ጥሶ መግባት በፍጹም አይችልም። እነዚህ ከብዙ በጥቂቱ ዋና ዋናዎቹ ሲሆኑ ሌሎችም በርካታ ዝርዝር ጉዳዮችና መብቶች ኤምባሲዎችና ዲፕሎማቶች አሏቸው። የየትኛውም ሀገር አምባሳደርና የዲፕሎማቲክ ሚሽን አባልን እንኳን ይገደል ማለት ቀርቶ እንኳን ግድያ መቀስቀስና ማነሳሳት ቀርቶ ዝንቡን እሽ ማለት አይቻልም። የአሜሪካው አምባሳደር ኤርቪን ማሲንጋ በዋነኝነት የቆመው ለአሜሪካ ብሔራዊ ጥቅም እንጂ ለወያኔ ድንቁርና እና ውንብድና ሊያጨበጭብ አይደለም። የድንቁርና መልክ የሆነው የወያኔ መንጋ አመራር የአሜሪካው አምባሳደር ኤርቪን ማሲንጋ ለእኔ ውንብድና አላጨበጨበም ብሎ ግድያ ካወጀበትና በደጋፊዎቹ አማካይነት በአደባባይ እያስነገረ ይገኛል። በኃይል ማስፈራራትና በዛቻ ለወራዳ ስራው አምባሳደሩን ለማስገደድ እየሞከረና እየጣረ ይገኛል። አሜሪካ ይህንን ሁሉ ወንጀል ተመልክታ የቪዛ ማዕቀብና ከዚያ በ100% እጥፍ ከባድ የሆነና የከፋ ዲፕሎማሲያዊና ፖለቲካዊ ቅጣትና ውርደት ስታከናንበው ወያኔ ውድቅ አድርጌዋለሁ አብቅቶለታል ተሰርዟል ያለውን የፕሪቶሪያውን የሰላም ስምምነት አሜሪካ እባክሽን በፕሪቶሪያው የሰላም ስምምነት ፍቅር እየተቃጠልኩ ስለሆነ በተሎና በፍጥነት አስፈጽሚልኝ የሚል ግራ የተጋባ ተለማማጭና ወራዳ መግለጫ አውጥቷል። የአሜሪካ አምባሳደር ኢትዮጵያ ውስጥ ቢገደል ለኢትዮጵያ ይዞት የሚመጣውን ከባድ ውርደትና ጣጣ መዘዝ ልብ ብላችሁታል ወይ? ይህ እኔ ከሞትኩ ሰርዶ አይብቀል በሚል አህያዊ አስተሳሰብ የተወጠረውን ወያኔ የሚባል ነቀርሳ ከስር መሰረቱ ነቅሎ ከመጣል ውጪ ለትግራይም ሆነ ለኢትዮጵያ ሕዝብ ሌላ አማራጭ በፍጹም የለም። ከፍተኛ ትኩረትና ጥበቃ ለኤርቪን ማሲንጋም ይሁን ለሌሎች ኤምባሲዎችና አምባሳደሮች እንዲሁም የዲፕሎማቲክ ሚሽን አባላት ሊደረግ ይገባል። ይህንን የወያኔን የአሜሪካ አምባሳደር ኤርቪን ማሲንጋ ይገደል የሚለውን አባባል በቀላሉ ልናየውና ልናልፈው አይገባም። ይቺ ባቄላ ካደረች አትቆረጠምም ነው።
ሙሉ ፕሮግራሙን በአውራምባ ታይምስ ዩቲዩብ ላይ መከታተል ትችላላችሁ። ለአሁን አበቃው። አመሰግናለሁ።